እስኪ ለመጨረሻ አንድ ጥያቄ ልጠይቅህ። ጠዋት ስትነቃ የምታስበው የመጀመሪያው ነገር ምንድን ነው? ወይስ የተለመደውን ስልክህን አንስተህ ሶሻል ሚዲያ ላይ ነው መባዘን የምትጀምረው? ብዙዎቻችን አንድ ትልቅ ስህተት እንሰራለን። ስኬት ማለት ጠንክሮ መስራት ብቻ ይመስለናል፣ ግን አይደለም። በዙሪያችን ያሉ ስኬታማ ሰዎች የማያወሩት ግን ሁሌም የሚተገብሩት አንድ ምስጢር አለ። ዛሬ በዚህ ቪዲዮ ውስጥ አእምሮህ እንዴት እያታለለ እንደሆነና ያንን የማይታይ እስር ቤት ሰብረህ እንዴት እንደምትወጣ አሳይሃለሁ። ይህ ቪዲዮ ስለ ተራ ምክር አይደለም። እስከ መጨረሻው ከቆየህ ህይወትህን በ360 ዲግሪ የሚቀይር አንድ ተግባራዊ እርምጃ እሰጥሃለሁ። ዝግጁ ነህ? እንጀምር። የማይታይ እስር ቤት ስል ምን ማለት እንደሆነ አስበዋል? አካላዊ ግድግዳ የለውም፣ በብረት አልተቆለፈም፣ ነገር ግን ከብረት ሰንሰለት በላይ ጠንካራ ነው። ይህ እስር ቤት በአስተሳሰብህ፣ በልምዶችና በየቀኑ በምታደርጋቸው ጥቃቅን ምርጫዎች የተገነባ ነው። ብዙ ሰዎች በዚህ እስር ቤት ውስጥ ሆነው ነው እድሜያቸውን የሚጨርሱት። ለምን መሰለህ? ምክንያቱም እስር ቤት ውስጥ መሆናቸውን እንኳን ስለማያውቁት ነው። ዛሬ ግን ያንን መጋረጃ እንቀዳድደዋለን። ሳይንቲስቶች እንደሚሉት ከሆነ የሰው ልጅ በቀን ውስጥ በአማካይ እስከ 60,000 የሚደርሱ ሀሳቦችን ያስባል። ነገር ግን ከነዚህ ውስጥ 90 በመቶዎቹ ትላንት ያሰብናቸው ናቸው። ማለትም እኛ የምንኖረው በአዲስ ቀን ውስጥ ሳይሆን በትላንትናው ድግግሞሽ ውስጥ ነው። ሻንጣ ውስጥ እንዳለ ልብስ ተጣጥፈን ተቀምጠናል። አዲስ ነገር ለመስራት ስናስብ አይምሯችን አይሆንም፣ አትችልም፣ ሰው ምን ይላል እያለ ይጮሃል። ይህ ድምፅ የት መጣ? ይህ ድምፅ የመጣው ኮምፎርት ዞን ወይም የምቾት ቀጠና ከምንለው ስፍራ ነው። አይምሯችን ልክ እንደ ኮምፒውተር ፕሮግራም ነው። አንዴ ይህ ሰው እንዲህ አይነት ነው ተብሎ ከተጫነበት ከዚያ ፕሮግራም ውጭ እንድትወጣ አይፈቅድልህም። ለምሳሌ ሁሌም ዘግይተህ የምትነሳ ከሆነ አንድ ቀን ማለዳ ለመነሳት ስትሞክር አይምሮህ በሙሉ ኃይሉ ይታገላል። አልጠገብክም፣ ብርድ ነው፣ ለአንድ ቀን ምን ያደርጋል ይልሃል። ይህ የሆነው አይምሮህ አንተን ስለሚጠላ ሳይሆን ያንተን ሶፍትዌር መቀየር ስለማይፈልግ ነው። አዲስ ማንነት መገንባት ማለት አሮጌውን ፕሮግራም ሰብሮ መውጣት ማለት ነው። ታውቃለህ፣ አይምሯችን የተፈጠረው እኛን ደስተኛ ለማድረግ ሳይሆን እኛን በህይወት ለማቆየት ነው። ለዚህ ነው አዲስ ነገር ስትጀምር ፍርሃት የሚሰማ። አይምሮህ አዲስ ነገርን እንደ አደጋ ነው የሚያየው። ይህንን በደንብ እንረዳው። አንድን ትልቅ ስራ ለመስራት ስታስብ፣ ለምሳሌ የራስህን ቢዝነስ ለመጀመር ወይም አዲስ ክህሎት ለመማር ስትነሳ በውስጥህ አንድ ድምፅ ይሰማሃል። ነገ ብጀምርስ? ዛሬ ደክሞኛል፣ ገና ብዙ ጊዜ አለኝ። ይህ ድምፅ ስንፍና አይደለም። ይህ ድምፅ ሬዚስታንስ ወይም ተቃውሞ ይባላል። ተቃውሞ ወይም ሬዚስታንስ እጅግ ተንኮለኛ ኃይል ነው። በትክክለኛው መንገድ ላይ መሆንክን የምታውቀው ይህ ተቃውሞ በተደጋጋሚ ጊዜ ሲታገልህ ነው። ለምሳሌ ፊልም ለማየት ስትቀመጥ ተቃውሞ የለም። ጌም ስትጫወት ተቃውሞ የለም። መጠጥ ቤት ስትሄድ ተቃውሞ የለም። ነገር ግን መጽሐፍ ለማንበብ ወይም ጂም ለመሄድ ስታስብ ተቃውሞ ይበረታል። ለምን? ምክንያቱም መጽሐፍ ማንበብና ጂም መሄድ ያሳድጋል። ተቃውሞ ደግሞ እድገትን አይፈልግም። እሱ የሚፈልገው ባለህበት እንድትቆይ ነው። ስኬታማ ሰዎች ይህንን ተቃውሞ እንደ ኮምፓስ ነው የሚጠቀሙበት። በጣም የሚፈሩትና የሚከብዳቸው ነገር ካጋጠማቸው ማድረግ ያለባቸው ትክክለኛው ነገር እንደሆነ ያውቃሉ። ይህ ተቃውሞ ልክ እንደ ግድግዳ ነው። በዓለም ላይ ስኬታማ ሆነው የምታያቸው ስኬታማ ካልሆኑትና በድህነት አዘቅት ውስጥ ከሚሰቃዩት ሰዎች በምን ይለያሉ? ልዩነታቸው ይህ ድምፅ አይሰማቸውም ማለት አይደለም። ስኬታማዎች ሰዎች ልዩነታቸው ድምፅ እየተሰማቸው እሺ ብለው ስራቸውን መጀመራቸው ነው። አንተ ግን ምን ታደርጋለህ? በዚያ ድምፅ ትሸነፋለህ። ከዚያም ያንን የጥፋተኝነት ስሜት ለመሸፈን ወደ ቺፕ ዶፓሚን ወይም ርካሽ ደስታ ትሮጣለህ። ስልክህን ታነሳለህ፣ ቪዲዮዎችን ታያለህ፣ ለሰዓታት ትባክናለህ። ቪዲዮውን ስትጨርስ የባሰ ባዶነት ይሰማሃል። ለምን መሰለህ? ምክንያቱም ነፍስህ የምትፈልገው እድገትን ነው። አይምሮህ ግን የሚፈልገው ምቾትን ነው። ዶፓሚን የአንጎላችን የደስታ ኬሚካል ነው። ድሮ አባቶቻችን ዶፓሚን የሚያገኙት ከባድ ስራ ሰርተው ሲጨርሱ ወይም አንድ የተቸገረን ሰው በገንዘብ፣ በጉልበት፣ በምክር ረድተውት ከችግሩ ወጥቶ እንደነሱ ነው ሲያዩት ነበር። ዛሬ ግን በየሰከንዱ ዶፓሚን እናገኛለን። አንድ ኖቲፊኬሽን ሲመጣ፣
አንድ ቪዲዮ ላይክ ሲደረግ፣ አንድ አጭር ቪዲዮ ስናይ አእምሯችን በርካሽ ደስታ ይሞላል። ይህ ሲሆን ግን አንድ አደገኛ ነገር ይፈጠራል። እውነተኛ ስኬት የሚጠይቀውን ትዕግስትና ልፋት አእምሮህ ይጠልባል። ለምን 2 ሰዓት አጥንቼ ደስታ አገኛለሁ? ስልኬን ለ2 ደቂቃ ይቼ ደስታ ካገኘሁ ይላል። በዚህም ምክንያት ትልልቅ ህልሞችን በትናንሽ ቪዲዮዎች ትለውጣቸዋለህ። እሺ ታዲያ መፍትሄው ምንድን ነው? እንዴት ነው ይህንን ሰንሰለት የምንሰብረው? መልሱ በጣም ቀላል ግን እጅግ ከባድ ነው። ሳይንቲስቶች ዘ5 ሰከንድ ወይም እኔ የ3 ሰከንድ ህግ የምለው ዘዴ ያላቸው። አንድን ነገር ለማድረግ አእምሮ ውስጥ ሀሳቡ ሲመጣ አእምሮ ሰበብ መደርደር ከመጀመሩ በፊት 3 ሰከንድ ብቻ ነው ያለ። 3 2 1 ተነስ። ልክ እንደ ሮኬት ከመተኮሱ በፊት ቁጥር ይቆጠራል። ያ ቁጥር ተቆጥሮ ካለቀ በኋላ ወደ ኋላ መመለስ የለም። አንተም ህይወትህን እንደ ሮኬት አስባት። ያንን ስራ ለመስራት ስታስብ አትወያይ፣ አትከራከር፣ አትጠይቅ። ቁጭ ብለህ ስራውን ጀምር። ብዙ ሰዎች ሞቲቬሽን ወይም መነሳሳት እስኪመጣ ይጠብቃሉ። ይህ ትልቅ ስህተት ነው። መነሳሳት የሚመጣው ከጀመርክ በኋላ እንጂ ከመጀመሩ በፊት አይደለም። ስራውን ስትጀምር አይምሮህ ኦህ ይህ ሰውዬ በቁም ነገር ነው ብሎ መንገዱን ይለቅልሃል። የ3 ሰከንድ ህግ ጥቅሙ አይምሮህ አንተን እንዳያታልልህ ቀድመህ አክሽን ውስጥ እንድትገባ ማድረጉ ነው። ስሜትህን አትስማው። ስሜትህ ውሸታም ነው። ስሜትህ ምቾት ይፈልጋል። ስኬት ግን መስዋዕትነት ትጠይቃለች። መጀመሪያ ላይ ስራው አስቀያሚ ሊሆን ይችላል። ንግዱ ሊከስር ይችላል። የጀመርከው ስራ ምንም ለውጥ የማያመጣ ሊመስል ይችላል። ስክሪፕቱ ሊበላሽ ይችላል። ቪዲዮው ጥራት ሊያንስ ይችላል። ግን ዋናው ነገር መጀመር ነው። በዓለም ላይ ቁጥር 1 ባለሀብት ኤሎን መስክ ራሱ መጀመሪያ ላይ ቢዝነሱን ሲጀምር ቢሮ ውስጥ እየተኛና በአንድ ኮምፒውተር ብቻ ሌሊቱን ሙሉ ኮድ እየጻፈ ነበር። እንዲሁም በዓለም ላይ ከ300 ሚሊዮን ሰብስክራይበር በላይ ያለው አንደኛው ዩቲዩበር ሚስተር ቢስት የመጀመሪያ ቪዲዮ በጣም የሚያስጠላ ነበር። ግን እነሱ እዚህ የደረሱት በመጀመራቸው ነው። የሰው ልጅ ተፈጥሮ ፍጹምነት ትፈልጋለች። ነገር ግን ፍጹምነት የስኬት ጠላት ነው። ጥሩ ቪዲዮ ለመስራት ካሜራ ይሞላልኝ፣ ብርሃን ይስተካከልልኝ፣ እውቀት ይኖረኝ ስትል እድሜህ ያልቃል። ምስጢሩ ግን ባለህ ነገር መጀመር ነው። ዛሬ የምታያቸው ትልልቅ ዩቲዩበሮች፣ የቢዝነስ ሰዎችና ጸሐፊዎች የመጀመሪያ ስራቸው የሚያሳፍር ነበር። ያ ባይኖር ግን የዛሬው አይመጣም ነበር። ውድቀት የጉዞ አካል እንጂ የጉዞ ማብቂያ አይደለም። አዳምጠኝ። አሁን ያለህበት ቦታ ያንተ መጨረሻ አይደለም። አሁን እየኖርከው ያለው ህይወትህ ያንተ ሙሉ አቅም አይደለም። በውስጥ የሚነድ ትልቅ እሳት አለ፣ ግን እሱን በአመድ እየሸፈንከው ነው። ዛሬ አሁኑኑ ቪዲዮውን እንዳቆምክ ያንን ያሰብከውን የመጀመሪያ እርምጃ ውሰድ። ሻንጣህን አሸክሽክና ተነሳ። ድል የሚጠብቀው ለሚጀምሩት ብቻ ነው። ዛሬ አንድ ውሳኔ እንድትወስን እፈልጋለሁ። ነገ ሳይሆን ዛሬ፣ የሚቀጥለው ሳምንት ሳይሆን አሁን። ያንን የማይታይ እስር ቤት ሰብረህ ለመውጣት የመጀመሪያውን ጡብ ንቀል። ምናልባት ያ ጡብ ለአንድ ሰው ስልክ መደወል ሊሆን ይችላል፣ ወይም አንድ ገጽ ማንበብ፣ ወይም ስክሪፕት መጻፍ። ምንም ይሁን ምን ብቻ አድርገው። ይህ ቪዲዮ ጠቃሚ ሆኖ ካገኘው ለሌሎች አጋረው። ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ትልቅ ማህበረሰብ አካል ሁን። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።